ልክ እንደዚህ ይዘን ከዚህ ዋናው ደግሞ እዚህ ጋር ስለሆነ ከስር የአይናችን ከስሩ ስለሆነ የሚጠቁርብን እንደዚህ በደንብ ማሳጅ እናደርገው። እንደዚህ ጨፍነን ከላይ ዋናው ግን ከስር ነው። እንደዚህ በደንብ አድርገን በደንብ ማሳጅ እናደርገዋለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ይብዛል። ለቻናሌ አዲስ ሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም እንደሁሌም ቪዲዮ ላይክ፣ ሼር ያደርጋችሁ አበረታቱኝ። ዛሬ ደግሞ ይዤላችሁ የመጣሁት የሙዝ ልጣጭ የሚገርም ለውጥ ለፊታችን የሚያሳየና ያን እንደምታዩት ሁለት ሙዝ አለ። ግን እኔ አንዱንም አልጠቀመውም። ግን ሙዙ ትልልቅ ነው። አሁን እንደ ሀገራችን አይጣፍጥ። ቆይ እስኪ እንዲህ ላድርጌ ላሳያችሁ በደምብ እንዲህ ይሄው እና በልጣጩ ብቻ የሚገርም ለውጥ እናገኝበታለን ፊታችን ላይ። ብዙ ሰዎች ሰርተውበታል፣ ተጠቅሞበታል። እኔ በፊትም እንዲህ ቪዲዮ አልሰራሁም ከአሁን ፊት፣ ግን እንዲህ ከሰዎች እያየሁ ተጠቀመው ነበር ማለት ነው። እንደዚህ ሁሉ ጊዜ በቃ አረቦች ራሱ በልተው እንትን አረብ ቤት አሁን እኔ ሙዝ ብዙም እንትን አይደለም፣ ግን የሆነ ጁስም ምንም ስንሰራ በብዬ ነው የምጠቀመው ሁሌ። እና የሆነ ዳርክ ስፖትስ እነኚህ የሞቱ እንትን ጥቁር ጥቁር ነጠብጣቦችን አሉ የለ ቆዳችን ላይ ፊታችን ቆዳ ላይ እነሱን ቶሎ ቶሎ ያነሳልና ይሄ ደግሞ ቀላል ነው። ገባችሁ አይደል? በልተን የምንጥለው ነገር ነው። ስለዚህ ለኛ ምንም አያስቸግረንም፣ ለማግኘትም ቀላል ነው። ምንም እንትን ከምንጥለው ብንጠቀምበት ባይ ነኝ እና በጣም ምርጥ ነው። ሞክሩት። ያልሞከራችሁ ማለት ነው። የሞከራችሁማ ታውቁታላችሁ ጥቅሙ። በቃ ይሆናል አይደለ? በየጊዜው የሆነ ነገር እንኳን እንደ ማስክ ነው እኔ የምቆጥረው። ማለት የሆነ ነገር ላይ ፊቴ አስባችሁ የምትሰሩት ማስክ ምናምን አለ አይደል? ስክራፕ እንደዚያ ልክ ይሄን የሙዝ እንትኑን ስጠቀም የሆነ ነገር ሰርቼ የተጠቀምኩለት ያህል ነው የምቆጥረው ማለት ነው። እና ይኸው እንደዚህ ይሄ ቢያንስ አሁን የሁለቱ ይበቃኛል። እኔ እኛውን ተዋለሁ ማለት ነው። ይሄን ሌላም አለ የላኩት። ይሄንን እንደዚህ በሁለቱ በመጠኑ እንትንና እንደዚህ ይዘን ለማሸት እንዲያመቸን ማለት ነው። እንዲህ በመጠኑ ቁርጥ ቁርጥ እናደርግና ይሄንን ለሶስት እንቆርጠዋለን። ከዚያ ይኸው እንደዚህ ይኸው በዚህ አንዱን ስንጨርስ ደግሞ በአንዱ እናደርጋለን ማለት ነው። በመጀመሪያ ደረጃ ፊታችንን ጥጥብ ብለን ብንጠቀመው ምርጥ ነው። ከዚያ ትንሽ አቆይተን ነው የምንታጠበው 30 ደቂቃም። እኔ እውነት ለመናገር 45 ደቂቃ ራሱን ማቆይበት ስራ ላይ ስለምሆን ምንም ስለማይጠቀመውና ወደ ስራ ስለምን እናቆየዋለሁ ማለት ነው። ከዚያ የጨረስኩ ሰዓት ስራዬን ትጥብ መላያኔ ነው። እኔ በቃ በጣም እዚህ ጋር ነው አሁን የኔ ምልክቱ ምድር እዚህ ጋር ነው የሚጠቁርብኝ። እንቅልፍ በጣም የእንቅልፍ እጥረት ስላለብኝ ጨርስ በደንብ ግን እንትን ማስያጅ አድርጉት። እንደዚህ በሁለት እጃችንን ብናደርገው ችግር የለውም። እንደዚህ በቃ አሁን ለምሳሌ የብርቱካን ልጣጭ አለ አይደል? ፊታችን እንትን የምንሰራው ፈጭተን ልክ ብርቱካኑን ተጠቅመን ልጣጩንም ሳንጥል የሙዝን ሁሉም የራሱ ጥቅም አለው። ውስጡን ስንበላ ልጣጩ ደግሞ አያችሁ የፊታችንን ቆሻሻ ብድቅ ያደርግልናል። እንደዚህ ጥቁር ጥቁር የሚሉት ማለት ነው። ያው በአንድ ቀን ለውጥ አይመጣም። ብዙ ጊዜ
በሁለት ጫን እያልሽው በደንብ ጊዜ ሰጥታችሁ ተጠቀሙ። እኔ ደግሞ ስጨርስ ትጥብ ብዬ ያሳያችኋለሁ። ለብዬ ወደዚያው ነው ለውጥ ያመጣም እንደው እንትን ነው እንጂ ደጋግመን ከተጠቀምነው ማርያም ምርጥ ነው። እንደዚህ በተለይ ምግብ የምንሰራ ልጆች አረቤ ምግብ የምንሰራ ልጆች በተለይ እንደዚህ ራሳችን ጥብቅ ካላደረግን ከባድ ነው የሚሆነው ለፊታችን። እኔ ዘይቱ ምኑ እንደገና ምግብ ሰርተን ውጭ ላይ ስንወጣ ያለው እንትን ምግብ ሰርተን ውጭ ስንወጣ ያለው የፀሐዩን ቧለቱ እንትኑ ሲል ጥጥም ስለሚል በጣም መጥፎ ነው። ስለዚህ በተቻለን መጠን ባለን ነገር ራሳችንን ጥብቅ ማድረግ እንችላለን። ግዴታ ራሳችንን መጣል አይጠበቅብንም። እንደዚህ በደንብ እናደርገውና ማስያጅ ግዴታ ከእንትን ውጭ ከካሜራ ጀርባ በደንብ ማስያጅ አድርገን 30 ደቂቃ ጭምድድ ራሱ በራሱ ሰዓት ይጨመዳል። 30 ምናምን ደቂቃ ቆይተን ጥብጥብ እንለዋለን። ሳሙና የማያስፈልገን ከዚያ ራሳችን ትንሽ እንትን ካለን ክሬም መቀባት ነው። እኔ ደግሞ እስኪ ጥብጥብና በኋላ ደግሞ አሳያችኋለሁ። በአንዴ በዚህ እንደ እርድ ምናምን ለውጥ ያሳያል ሳይሆን በሂደት ነው። ግን በሁለት የምጠቀምበታል። ጠዋት ተጠቅሜ ማታ እጠቀማለሁ። ሙዙን እንትን ካሉት ይሄንንም እያልኩ ማለት ነው። እናንተም ሞክሩት፣ ተወዱታላችሁ፣ ጥቅሙን ታገኙበታላችሁ። በኋላ ደግሞ አሳያችኋለሁ ጥብጥብ ብዬ ፊቴ ያው 30 ደቂቃ 45 ደቂቃ ምናምን ያህል አቆይቼ ታጥብየዋለሁኝ። ያኔ እንደነገርኳችሁ የዚህ ለውጡ በ30 ደቂቃ ወይ ደግሞ በ45 ደቂቃ ወይ ደግሞ በአንድ ሰዓት አይደለም፣ ደጋግመን ስንጠቀመው ነው ምርጡ። ቀላል ነው። በቀላል መንገድ እናገኘዋለን። ቤታችን ውስጥ ሁሌም ከማይጠፉ ፍሩቶች አንዱ ሙዝ ነው፣ አረብ ቤት ከማይጠፉ። ስለዚህ እንደዚህ ተጠቅመን ከምንጥለው በሂደት ጥቅም ስለምናገኝበት ለፊታችን እንደዚህ በደንብ ማሳጅ እያደረጋችሁ ያቆያችሁ ጥጥብ በሉት። ምርጥ ነው። ከጊዜ ብዛት ጥቅሙን ትደርሱበታላችሁም ታገኙታላችሁ ማለት ነው። እና እኔ አሁን ልተኛ ስል ስለሆነ ነው ክሬም ምናምን ቅብት እምለው ምንም ነገር አልቀባውም። ስተኛ አቀባለሁ። እስከዚያ ድረስ እንደዚህ ቆየ። ላያችሁ ሻርፔ ለራሱ በሙዝ ልጣጭ አቆሽሸዋለሁ። ግን ችግር የለውም ስተኛ ስለምቀይረው ማለት ነው። እና ለፊታችን ውበት ሚና ይጫወታል። የሙዝ ልጣጭም የራሱ የሆነ ጥቅምም አለው። የራሱ የሆነ ሚናም ስላለው ተጠቀሙት፣ አትጣሉት። የእናንተም ተሞክሮ ካላችሁ ኮመንት ላይ አስቀምጡልኝ። ከጠቀማችሁም ጉዳት አድርሶም ከሆነ ይነበሉ። ኮመንት ይጠቅማል በነገራችን ላይ እና እኔ ግን ብዙ ጊዜ ስለምጠቀመው ጠቅሙ ነው ለኔ ብዙ አመዝኖ ያገኘሁት ማለት ነው። ስለዚህ ከሙዙ ልቅ እሱ የሙዝ አሁን ብዙም እንትን አይደለም፣ ግን ልታጩ ማለት ያው ወፍ ምናምን በሽታ ያለበት ሰው ሙዝ አይመከርም አትብስ ስለሚባል እኔ አልበላም ማለት ነው፣ ስላልተከላከልኩ የተወሰነ ጊዜ እና ልታጩ በጣም እኔ ዋናውንም አሁን ይሄን ሙዝን እንትን ለፀጉሬ ከአቮካዶም ጋር እንደዚሁ ከእንቁላልም ጋር ምንም እንኳን ባይኖረ ከወይራ ዘይት ጋር ግን ለፀጉሬ እጠቀመዋለሁ። በዚያን ሰዓት ደግሞ ልጣጩን ደግሞ ሁሉ ጊዜ ነው ጠዋትም ማታም ካገኘሁት ጠዋትም ማታም ነው የምጠቀመው ይሄን ለፊቴ እና ተጠቀሙት። ስለተከታተላችሁኝ አመሰግናለሁ። ሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር አድርጉልኝ። አስተያየት ጥያቄም ካለ ኮመንት ላይ ጻፉልኝ፣ እመልሳለሁ። በተረፈ እንደሁሌውም አበረታቱኝ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ። ባይ